አንድ ነገር ልንገራችሁ ማለት ነው። የሆነ አንድ ቤተሰብ ውስጥ ማለት ነው ልጃችን አይደለም ወይ ደግሞ እኛን ስለማትመስል ከመሬት ተገኝተው ነው ምናምን የሚል የሆነ ፋሚሊ ላይ አንድ ልጅ ላይ ያለ ማለት ነው። ይበልጥ ደግሞ ወይ እህት ወይ ደግሞ ወንድም ማንመስል ከሆነ እንደዚህ እንባላለን። ብዙ ሰዎች ደርሶበታል ሳስበው ማለት ነው፣ ከኔም ጨምሮ ማለት ነውና እኔ እህትና ወንድሞቼን አልመስልም ነበረ ቤት ውስጥ። ግን እንደ ቀላል የኛ ልጅ አይደለሽም ወይ ከመሬት ተገኝተሽ ነው ሁሌ ነበር እንደዛ የሚሉትና እነሱ እንደ ቀልድ የሚሉት ነገር እኔ በልጅነቴ በጣም ብዙ ተጽዕኖ ነው የፈጠረብኝ። በቃ ሁሌ የሆነ የተሰበረ መስማ መስታወት አለችና እዛ ላይ እቺ እንዴ ምንም እኮ ጥርሴ እነሱን አይመስልም፣ አይኔ መልኬ ጠይም ነኝ እነሱ ቀይ ናቸው፣ በቃ የምር ተገኝቼ ነው በቃ አላ ሁሉ ቦታ ሲሄድ አስቡ ነበረ። ቤተሰብ ግን እንዲህ እንደ ቀላል የሚለው ነገር ማለት ነው እኛ ላይ በጣም የሆነ ምንም የማያደርግ ይመስላል። ግን አሁን ትልቅ ስንሆን ነው እንጂ የሁሉ ነገር የገባን እኔ በጣም ጭንቀታም እንደሆነ አድርጎኝ ነበረ። እንደ ቀልድ የሚባል ነገር በጣም ነው የሚጎዳው ማለት ነውና እንደዚህ እየተባለ ያደገ ልጅ እስቲ እውነት ኮሜንት ያደርግልኝ። ምን አይነት ነገር የሆነ በትንሽ ቃል ብቻ ስሜታችሁን ብትገልጹልኝ ኮሜንት ላይ ደስ ይለኛል።